ስራዬን በጣም ነው የምጠላው። በስራዬ በጣም ነው የምሸማቀቀው። ሰው ያየኛል ብዬ ስንት ተሰቃይቼ ስንት አቋርጬ ስንት ለፍቼ ስንት አመት ሀገሬ ላይ ትምህርት ቤት ተመላልሼ ዛሬ እዚህ ጋር ሆኜ ይህን ስራ ስሰራ እንዴት አልሸማቀቅም? እንዴት ልደሰት ትፈልጊያለሽ? ሰላም አለይኩም ቤተሰብ፣ ዛሬ ይዘን የመጣ ነው አንድ አልሀርም ነው። በተለይም ስደት ላላችሁ ስደት ምን እንደሆነ ሳናቀው ለወጣ ነው ወደ አደጉ ሀገር አላችሁ ብለን የምናስባችሁ ወደ አሜሪካ፣ አውስትራሊያ፣ ወደ አውሮፓ ሰፈር ምናምን ያላችሁ ናችሁ። ዛሬ ይዘን የመጣ ነው እንግዲህ ዝቅ ብሎ መስራትና ስራን አለመውደድና ራስን ማሳመን አለመቻል ላይ ዛሬ ምክር አይደለም ትንሽ የሆነ አልሀርም ነገር ነው ይዤላችሁ የመጣሁትና ብዙ ቦታ የተመለከትኩት ከመጀመሪያ ራሴን ነው። ራሴን አሁን አሳምኛለሁ። እኔ ራሴን ስላሳመንኩኝ እናንተን ለማሳመን ነው። ብዙ ሀገር ቤት ተመላልሰናል፣ እግራችን እስከሚላጥ ድረስ ትምህርት ቤት በየቀኑ ክርምት እስከሚደርስ ድረስ። ያልጨረሳችሁ እኮ ችግር የለውም፣ ግን እኮ የተመረቁ ዲፕሎማ የያዙ አሉ። የሆነ ወቅት ላይ ተነስቶ ብድግ ብሎ የሆነ ሀገር ሄዱ። ሲሄዱ የጠበቁት ነገር አላገኙም። አየሩ ከኢትዮጵያ ጋር አይሄድም፣ ምግቡ ከኢትዮጵያ ጋር አይሄድም። የጠበቁ ነገር አላገኙም። ምን እሱ ብቻ የተማሩበት ስም የተወለዱበት ስምና የሚኖሩበት ስም ደግሞ የተለያየ ነው። ኢቨን እኮ የተማሩበትን ነገር ላይ እንኳን ለመስራት መንገዱ ተዘግቶ ነው ያለው። ታዲያ እኔ እዚህ ድረስ መጥቼ ስንት በረሃ አቋርጬ በአየር ለመምጣት ስንት 100,000 ብር በኢትዮጵያ ጨርሼ ከፍዬ እዚህ ጋር መጥቼ በዚህ መልኩ ዝቅ ብዬ እንዴት እሰራለሁ ብላችሁ ከራሳችሁ ጋር የተጣላችሁ ስላላችሁ ሰዎች ነው። ዛሬ እንግዲህ ራሳችሁን አሳምኑት። ያ የምትሰሩት ስራ ለምንድን ነው? በቃ አትስሩት። ባትሰሩት ምንድን ነው የሚጎልባችሁ? አሁን ያላችሁበትን ስራ አትወዱትም፣ ግን ለጊዜው መስራት አለባችሁ አይደለ? ለዛ ነው ራሳችንን ሰከን ብለን እንደ ቅድሙ ተናደን ነርቨስ ሆነን ሳይሆን ቀስ ብለን ራሳችን እንዳሳምን ነው የምለው። መስራት አያሳፍርም። በነገራችሁ ላይ እኛ ሀበሾች ይሉንታ ምን ይሉኛል ምናምን ሼም የሚባል ነገር እኛ ጋር ነው ያለው እንጂ ሌላ ቦታ ስራ ክብር ነው። በቃ እዛ ጋር መሆን አትፈልግም። ያ ስራ የአንተ ፊልድ አይደለም። በጣም አንተ ሰዎች ሲሰሩ በጣም እየጠላሁ ነበር። ዛሬ አንተ ላይ እጅ ላይ ወደቁ አይደል? ለምን ሌላ ስራ አላገኘህም? ለምን ሌላ ስራ አትሰራም? እስከዛ ድረስ ግን ይህን ስራ መስራት እስካለብን ድረስ ራሳችንን ማሳመን እንዳለብን ነው የተረዳሁት። ብዙ መንገዶች አሉ። እዛ ጋር እስከምንደርስ ድረስ ይህንን መስራት አለብን ነው። በጣም ትልቁ ችግር ደግሞ ስም መቀየር፣ በተማርንበት ነገር አለመስራት። ዲፕሎማ ተሸክማችሁ ሊሆን የራሳችሁ ብዙ ነገር ተምራችሁ ሊሆን ይችላል። እዚህ ጋር ስትሰሩ የብር ለውጥ ስላለ ብቻ ዝቅ ብላችሁ እየሰራችሁ ሊሆን ይችላል። ያንን ቦታ ጥላችሁት የመጣችሁት ቦታ እንደዚህ ዝቅ ብለን ብንሰራ ኖሮ እኮ ብዙ እንለወጥ ነበረ። የእውነት ስደት ላይ ዝቅ ብለን እንደምንሰራ ሀገራችን ብንሰራ ኖሮ፣ ስራ ባናማርጥ ኖሮ፣ ባንቀብጥ ኖሮ ሀገራችን አንቀየርም ነበር። እውነት እያንዳንዱ ሀገር አብዛኛው ስደተኛ ከ170% ያልጠበቀው ስራ ነው የሚሰራ። ስንቶች ናቸው በጥቂቱ የሆነ ቦታ ተምሮ ስራ ይዞ የሚሰሩ በተማሩበት ፊልድ የሚሰሩ እንጂ ስደት ላይ ያልተወራለት አብዛኛው ሰው ይሄን ሰራለሁ ብሎ አይደለም የሚሰራ። በቃ የሚሰራው በቃ መኖር አለብኝ፣ ወጪን መሸፈን መቻል አለብኝ፣ በጣም ብዙ ቀዳዶች ስላሉ ከምቀመጥ ይሄን ልስራ። እያማረትኩኝ ከጠበቅኩኝ ግን ብዙ ነገሮች ይበላሹብኛል። ራሴን መቻል አልችልም። ከኔ በስተቀር ማንም ሰው የለም። በእኔ ዙሪያ ደግሞ እኔን የሚጠብቁኝ ሰዎች አሉ። ግን ይሄን ስራ አልፈልገውም። ለምን ወደ ሌላ አልሄድም? እንዳኔ ደግሞ የከለከለን ነገር አለ አይደለ? ያንን ነገር እያሰብን ከዚህ መውጣት ካለብን እንድንወጣ ነው። ምንም አማራጭ ከሌለን ግን ራሳችንን አሳምነን መስራት እንዳለብን ነው ዛሬ ሊነግራችሁ የመጣሁት ማለት ነው። እውነቴን ነው። ራሳችሁን አሳምኑት። ከዚህ ነገር መውጣት የምትፈልጉ ከሆነ የምትወጡበትን መንገድ እያመቻቻችሁ ባላችሁበት ነገር እየተደሰትን እንዳንጨነቅ
እንዳናፈር እንዳንሸማቀቅ ብዬ ነው። የሚያሸማቀቀው ስራ አይደለም፣ መስረቅ መለመን ነው። መዋሸት ቁጭ ማለት ነው የሚያሳፍረው እንጂ ስራ አያሳፍርም። ስራ ክቡር እንደሆነ እንድታውቁ ብዬ ነው። እነ ዶክተር ምናምን